ስሜ ነፃነት አንዳርጌ ነው። በ2018 በፕሪንት ሜኪንግ ከአለ ፈለገ ስኩል ነው የተመረኩት። ያው አርቲስት ለመሆን ዲሳይድ ያደረኩት ይሄ አርት ሂሊንግ ነው እና የውስጥ ኢሞሽኔን በደንብ ይገልጽልኛል ብዬ ስላሰብኩኝ ነው። የሚሰራው አርት ወይም ኮንሰፕቴ አታችመንት ላይ ነው። ዲፕ የሆነ አታችመንት ማግኘት የቻልኩትኝ የእናት ማህፀን ውስጥ ያለ ልጅ ላይ ነው እና እዛ ላይ ነው ፎከስ አድርጌ የምሰራው። ልጅ ሆኜ ዝም ብዬ ሞክር ነበረ እንደማንኛውም ሰው። ከዛ ግን ይሄ አርቱ በደንብ እየገባኝ የመጣው ምናምን ከፍ እያልኩ ሲሄድ እንደ ሂሊንግ ነው የተጠቀምኩበት። እንግዲህ አርትን ኢሞሽኔን እንደዚህ በመነጋገር ምናምን በደንብ መግለጽ እንደማልችል ሲሰማኝ በመሳል ምናምን ለመግለጽ ሞክራለሁ የሚሰሙኝን ስሜቶች ምናምን እና አሁንም ላይ ደግሞ አታችመንትን እየተጠቀምኩበት ያለሁት አታችመንትን እንደ ኮንሰፕት የሚወሰድኩበት ምክንያት ዓለም ላይ ብዙ የሚያስገርሙን ነገሮች አሉ። ከዛ እኔ ግን በደንብ የሚያስገርመኝ ነገር ኢሞሽናል የሰዎች ኢሞሽናል አታችመንት ነው። ከሰዎች ጋር ሊሆን ይችላል፣ ከራሳችን ጋር ያለን ኢሞሽናል አታችመንት፣ ከኢንቫይሮንመንት ጋር ምናምን ያለን ኢሞሽናል አታችመንት በጣም ስለሚያስገርመኝ እዛ ላይ ፎከስ አድርጌ ለመስራት በዛ መንገድ እወጣዋለሁ የተሰማኝን ስሜት።